እንደምን ቆያችሁ የቻናል ቤተሰቦች ደህና አደራችሁ። ይህ በእኔ ቻናል የሚቀርብ የጤና መረጃዎችን የማቀርብበት ቻናል ነው። አሁን አንድ መረጃ ሊጠቁማችሁ። በአሜሪካ በተደረገው ጥናት የፀጉር ቅባትን አዘውትረው የሚጠቀሙ ሴቶች ለጡት ካንሰር የመጋለጥ እድላቸው ከፍተኛ እንደሆነ ሰሞኑን በአሜሪካ ላይ በተደረገው በአንድ ጥናት አመልክተዋል። ጥናቱ እንደሚለው የፀጉር ቀለምን አብዝተው ዘውትር የሚጠቀሙ ሴቶች ከማይጠቀሙት እስከ 60% ያህል በጡት ካንሰር የመጋለጥ እድላቸው ከፍ እንደሚል ነው ጥናቱ ያመለከተው። ሌሎች የጤና መረጃዎችን ትኩስ የጤና መረጃዎች እንድታገኙ ቻናልን ሼር አድርጉ፣ ሰብስክራይብ አድርጉ፣ ፎሎ አድርጉ። አመሰግናለሁ።